ወስግድ ዩቲዩብ እንዴት ናችሁ? ዛሬ ደግሞ በአዲስ በሌላ ቪዲዮ ተመልሰን መተናል ማለት ነው። የዛሬው ቪዲዮአችን ጋይስ አሁን እንደምታዩት ይሄው ጋይስ አሁን ላይ ኤች ኤንድ ኤም ደርሰን ይሄው እንደዚህ ነብይ ባል ሲፎራ ምናምን የሴት እቃዎች ያፋን ታውቋታላችሁ። ያፋ ግራጁዌት ያደርጋል ይመረቃል። ትንሽ ዘግየት ስለሚል እሱ ዘግየት ስለሚል ሳይሆን ብቻ ይመረቃል። አሁን ትንሽ ከአንድ ሳምንት ምናምን በኋላና ስለምትመረቅ ሱፍ መልበስ አለባት። ለዛ ሱፍ ምናምን እንለካለን ለሱ ምርቃት የሚለው ሱፍ በዛው እናንተም ደግሞ ሱፍ ታማርጡናላችሁ ማለት ነው። አሪፍ ሱፍ እንለካለን፣ ሱፍ እንገዛለን። ግልክ ያስቀመጥነው በጀት አለ ከ200 ብር በዚህ በዶላር $200 በላይ ከሆነ አንገዛ። ከ200 እና ከ200 ብር ምንድነው ከ200 ብር በታች ከሆነ እንገዛለን። በቃ በጀታችን ሊሚታችን 200 ብር። ለዛ የ200 ብር ሱፍ እየዞርን እንገዛለን። አክቹሊ በ200 ብር ኦብቪየስሊ አይገኝም። በቃ ማክሲማም ሁለት ይገኛል። አሪፍ ሱፍ አለ በ200 ብር በደንብ አይምሯችሁን ከተጠቀማችሁ ማለት ግን በቃ ማክሲማም 250 አሪፍ ሱፍ ገዝተን ለመምጣት እንሞክራለን። ካልሆነ አልሆነም ነው ላይክ ቻሌንጁ እሱ ነው የዛሬው። ካልሆነ ግን ላይክ ግዴታ መግዛት ስላለበት እንገዛለን። ግን ለዛሬ አንገዛም ከዛ በላይ ሆኑ ማለት ነው። ስለዚህ ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቃ እንትን እያልን ነው ዩቲዩብ ላይ እንትን በጣም ወጥረን እየሰራን ነው። እናንተም ደግሞ ሰፖርት ታደርጉናላችሁ። እንቀጥላለን ማለት ነው። እንግዲህ ጋይስ አሁን ያፋን እየጠበቅነው ነው። እንደውም አንድ ሀሳብ አለኝ። ከዚህ በኋላ ሁሌ እንትን ሶጣ እዚህ ጋር አሳያችኋለሁ የምለብሰው ማለት ነው። እና እሱን እስክንጠብቀው ድረስ እየመጣ ነው። ደርሳለች። 2 ደቂቃ ይፈጅበት ነው። ለዛ እስከዛ ድረስ እንትን ላሳያችሁ። ብቻ እንደዚህ ነው ለብሰን የወጣ ነው። ምንም በጣም ኖርም የሆነ ቀን ነው። ሱፍ ነው። እኔ ራሱ ለካለሁ ባይደው ልገዛ ሲሆን ላይክ ካገኘው አሪፍ እኔም እሱ የሱ ምርቃት ስለሆነ እንደ ሐሳብ ይዛለሁ ማለት ዛሬ አልገዛም ግን አስብበታለሁ። ካላገኘው ግን አሪፍ ሱፍ አልወድም አክቹሊ ግን ያምርብኛል። ካላገኘው ግን ዝም ብዬ ሸሚዝ ምናምን ነው ለብሼ የሚሄደው። ያፋን ሳገኘው ተመልሼ እመጣለሁ ማለት ነው። የትም እንዳትሄዱ። ማድረግ ያለባችሁን ታውቃላችሁ። እያደረጋችሁ ፈታ እያላችሁ ተከታተሉ ማለት ነው። ጸዴ ቪዲዮ መቤቴን አሪፍ ቪዲዮ ነው የሚሆነው። አብራችሁኝ ሁኑ። ይኸው ጋይስ እንግዲህ አሁን ያፋን አግኝተነዋል። ሰላም በላችሁ። ልትመረቂ እንደሆነ በዛው ንገሪያችሁ። ዳካሩ ምንድነው የት ይመጣሉ እነሱ። ብቻ የያፌት ግራጁዌሽን ቀጣይ ሳምንት ነው መግቢያው ላይ እንደነገርኳችሁና አሁን ሱፍ ልናይ እየሄድን ነው። የት ነው የምንሄደው? መጀመሪያ ኤች ኤንድ ኤም እዚህ ሰፈራችን ኤች ኤንድ ኤም አለ። ኤች ኤንድ ኤም ሎ በጀት ለሆነ ሰው አሪፍ ነው እና ላይ ከዛ እናይና ካልሆነ በዛው ሲልቨር ስፕሪንግን ትንሽ አሳይተናችሁ ሰፈራችንን ከዛ ዊተን ሄደን ዊተን ሞል በደንብ ጸዴ በሆነ ሁኔታ እናያለን ማለት ነው። ያፌት ወሬ ያበዛ አታውራ እያለኝ ነው። ብቻ እኔ ግን እንደማሰለችው ስለማቅ እናንተ እንትን እላለሁ ማለት ነው። ጋይስ አሁን እንደምታዩት ሲልቨር ስፕሪንግ ደርሰን ሲልቨር ስፕሪንግ ማለት እኔ እንትን ነው የሚመስለኝ ላይክ ሰፈር ኢትዮጵያ ያለው እኔ ብዙ ጊዜ ሰንጋተራ ነበር ሙሉና እንደዛ ማዝበጫ አስፓልት ነው የሚመስለኝ። አበሾች አሉ ምናምን እንትን ነው የቀራቸው አበሾቹ ዘራ መድኃኒት ምናምን መሸጥና ላይክ እንዳለ እዚህ ጋር በየተራ ሁሉ የእምነት በቃ ሁሉም ነገር አለ እዛ ጋር የአበሽኛ የሆነ ሰፈር ነው። አሁን ላይክ ኤች ኤንድ ኤም እዛ ሄደን ላይክ ትንሽ ስንለካ ምናምን የያፋን ሱፍ እናሳያችኋለን ማለት ነው። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የት ሲኒማ እዛ ምን አባት ትሰራለህ ሲኒማ? አረቱ ችግር የለም። ይኸው ጋይስ አሁን ላይክ ኤች ኤንድ ኤም ደርሰናል። ኤች ኤንድ ኤም ይሄንን ነው የሚመስለው። ላይክ ለኖርማል ቀን በጣም ኳሊቲ የሆነ ልብስ አለ። በጣም ላይክ ይሆናል። እንዴት ልበላችሁ አሁን ብዙ ሰው ከእንትን ያዛል፣ ከሺን ያዛል፣ እዚህ ከፋሽን ኖቫ ያዛል። አክቹሊ ፋሽን ኖቫ አሪፍ ነው ግን እንደዚህ ኦንላይን ላይ ከምታዩ እንደዚህ በአካል አይታችሁ ምናምን መግዛት የምትፈልጉ ከሆነ በጣም ጸዴ ቤት
ኳሊቲ የሆኑ ጅንሶች ነው ያሉት። ይኸው እንደዚህ እጃቸው ጃፖኒ ነገሮች ለሰመር ምናምን በጣም ፒስ ነው። ቲሸርት እንደዚህ ክላሲ የሆነ ቲሸርት እኔ አሁን በጣም ነው የሚመቸኝ እንደዚህ አይነት ልብስ። በጣም ብዙ ነገር አለ። በቃ ቁምጣ አለ፣ የሌለ ነገር የለም። የሴቶች ሴሽን ደግሞ ወደዛ ነው። የሴቶቹን ሴሽን ደግሞ ላሳያችሁ። ይኸው የሴቶች ልብስ ደግሞ ወደዛ ነው። ይኸው የሴቶቹ ልብስ ደግሞ እዚህ ጋር ነው ያለው እንዳለ። ሴቶቹ በቃ ያባበደ ነገር አለ፣ ጽድት ያለ ማለት ክላሲ የሆነ ነገር። ዝም ብላችሁ የምትለብሱት ልብስ አይደል፣ ብቻ ደስ ይላል። ምንም አደባባይ የሚወጣ ህይወት የለም። በቃ አሁን ጋይስ ያፋ ሱፋን እየመረጠች ነው። የመጀመሪያ ሱፍ ኮምቦ እንዴት ይሁን? ያፋ ምረጥ። እዛ ጋር ኮት አለልህ፣ እዛ ጋር እንትን አለልህ። ያምራል። በቃ አንድ ለካና ካልተመቸ እዛ ዊትን እንሄዳለን። ጋይስ ይለካ ምናምንና ያፋ ይለካ ምናምንና የመጀመሪያው ሱፉን ታዩትና እናንተ ኮሜንት ላይ ሬት ነው የምታደርጉት። ገና ስለሆነ ላይክ በደንብ እንትን እንላለን ምርቃቱ። ለዛ ኮሜንት ላይ እናንተ የምታደርጉት ሬት ነው የምታደርጉት ማለት ነው። ስለዚህ የመጀመሪያውን ሱፍ ይለካና ተመልሼ ይመጣሉ፣ አሳያችኋለሁ ማለት ነው። ይሄ ምን አባቱ ነው የሚያለፈኝ? አንዳንዴ እኮ መክሳት መጥፎ ነው። እናቴ ተሙት። እኔ እወዳለሁ ሰውነቴ። ልብስ ያሳምራል ሰውነት። ያፋማ አክቹሊ አሪፍ እኮ ነው፣ ግን አጣን ስሞል ሳይዝ። እስቲ ቺማ ስንት ናት? ኧረ እናቴ ተሙት። ይሄ አሪፍ ነው። ከዚህ በላይ ምን አባ ፈልግ አንተ? ለካ እቺ ፒስ ናት። ፒስ ናት። ማርያም ነው ያፋ ፒስ ናት። አገም ይላል። እስቲ ይሄ ምን እንደሚመስል ወጥፈው ሸሚዙን እስቲ አለባበስ ወቅ መጀመሪያ ምን አይነት ሰው ነው ይሄ ደግሞ? ሸሚዙ እኮ መወተፍ አለበት። እናት ለመለካት እኮ ነው። አሁን አልሄድ ጋይ ዝግጁ ናችሁ? አሁን የመጀመሪያውን ሱፍ ለብሷል። ነይ ያፋ ውጪ። እመቤቴ ያምራል በጣም ማርያም ጸዴ ነው። ጥቁር በጥቁር ለሚወድ ሰው ምናምን በጣም አሪፍ ነው። እስቲ ተራመድ፣ በደንብ ተራመድ። ምንም ዘበኛ ያስመስልህ። ብላክ ኢዝ ክላሲ። እኔ ግን ተራመደውን ተራመድ ግን መራመዳችን ላሳየህ እንዴ? እስቲ የቀጣዩን ሱፍ ደግሞ እስቲ ይለካና እናሳያችኋለን ጋይስ። የመጀመሪያውን ሱፍ በጣም አልተመቸውም። ላይክ ጥቁር እንዲሆን አልፈለገም። በቃ ይሆናል ሌላ አይነት ነው የፈለገው እሱና ሌላ እየፈለገ ነው። እስከዛ እኔ ዞር እያልኩኝ አንዳንድ ነገር ላሳያችሁ ለእናንተና ያው ዋጋቸውን ላሳያችሁ። የብዙዎቹ ልብስ ቲሸርት ምናምን ላይክ እንደዚህ ፖሎ ቲሸርት $29 ነው። እኔ ብር ነው የምለው እንትን እንዳትሉት ግራ እንዳይገባችሁ። ላይክ ወደዚህ የሚደም ሱሪ እንደዚህ ላይ ካኪ ፓንቶች ምናምን $29 አሪፍ ነው በጣም ዋጋቸው በጣም ነው። ላይክ ክረምት ሲገባ ደግሞ ሁዲ ምናምን እስቲ አልጻፉበትም $49 ላይክ ተመጣጣኝ ነው። በጣም ርካሽ አይደለም ግን እንደ ልብሱ አሪፍ ነው። ገንዘቦቹ እኔ ይመቸኛል። ውድም አይደለም ርካሽም አይደለም። ልብሶቹ ላይክ አሪፍ ናቸው በጣም እና ያፋ ሌላ እየለካችን እና ጋይስ እዚህ ሀገር ምን ያደርጋሉ መሰላችሁ? አንዱ ጀለሴ ስም አልጠራም እዚህ ጋር ምን አድርጓል? ላይክ ሱፍ ገዛና ከዛ እንትኑን ማለት እንትኑ የለም ዋጋ ምናምን የሚጻፍበት የምትገነጠለው ልብስ ሲገዛ የሚገነጠለው ማለት እሱን ምን ያደርጉታል? እንትን አድርገው ይለብሱትና ደበቅ አድርገው ከዛ በኋላ ይመልሱታል። እዚህ ጅል ናቸው እኮ እናቴ ትሙት። እኔ ያስቁኛል። በቃ ኢትዮጵያ መርዞች ነን። ማን ነው የሚመልስል? እዚህ እንትን ምናምን ሄደ ገበያ ምናምን ሄደ ብዙ ሰው እንደዚህ ያደርጋል፣ ግን ደስ አይልም። እናቴ ትሙት ብዙ ችጋራም ሰው ነው እንደዚህ የሚያደርገው። ብቻውን እስቲ ያፋ ሌላ ሱፍ ካገኘች አሳያችኋለሁ ማለት ነው። እንደዚህ ብለብስስ እናቴ ትሙት ይዩት ጋይስ። እኔ ህይወቴ ላይ ማለት ምን እንደሚያስደስተኝ ታውቃላችሁ? አንደኛው ነገር በጣም የምኮራበት ነገር ልብስ ያምርብኛል። እመቤቴ እንደውም አንተ በቃ አጣሃ በቃ እዛ ይደለ አንተ እንለካለን። እናቴ ትሙት በጣም ነው የሚያምሩ። እንዲህ ብለብስ ያፋ አንቺ ምርቃት እመቤቴ በቃ በጣም ነው የሚያምሩ። በቃ የምኮራበት ነገር ልብስ ያምርብኛል። እኔ ጉራ አይደለም እኔ እውነቱ ነው።
ብቻ ስማ ያፋ ምን እንትን አበል የመላጣ ሰፈር ልጅ ምን ይመስላል በመድኃኒዓለም ስማ ያፋ ወይ እንትን ለምን አታረግም እንደዚህ እንትን እንደሚሉት አንድ ግዛና ትኬት እንትን እንደበቀርሽ ለብሰሽ መልሹ እኔ ችግር አመስላለሁ አንተን አረከኝ ኧረ እባክህ እኔ እንደዚህ አድርጌ አላውቅም ብቻ ጋይስ ዊተን ሄደን ደግሞ እንለካለን እዚህ ሱፍ የለም በቃ ስለዚህ ተከታተሉ የትም እንዳትሄዱ ጋይስ አሁን ደግሞ ዊተን ሞል ደርሰናል እና ዊተን ደግሞ ትንሽ ሱፍ ቤት ፈለግ እናደርግና ያፋ ትለካለች ማለት ነው ባይ ዘ ዌይ ጋይስ ያፋ ስራ አገኘች ባለፈው እንኳን ኧረ እስኮነ እኔ ብቻ የእናንተ ዩቲዩበር ግን እነ ስራ አጥቶ ማርያምን እድል ይጠመመብኝ አላሳዝንም እንደው ጸልዩልኝ እስቲ መድኃኒዓለም ምን አይነት እድል ነው ያለኝ ግን እኔ ብቻ ተውት አሁን የሰራውን ነገር ተውትና ሱፍ ቤት ገብተን እዚህ ደግሞ ሲለካ ምናምን ያፋ እናሳያችኋለን ማለት ነው የትም እንዳትሄዱ ሜሲስ መጣን ጋይስ እዚህ ደግሞ ያባበደ ሱፍ አለ አንተ እስከምትለካ ላሳያችሁ በጣም ነው የሚያምረው ጋይስ ሜሲስ ደግሞ በስመ አብ ያባበደ ቃል በስመ አብ ይዋቸው ሱፎቹ እናቴ ትሙት በጣም ያባበደ ነው እዚህ ደግሞ እስቲ ጸዴ ቃን ያለው እስቲ እየለካ ደግሞ ያፋ ያሳያችኋለሁ ተከታተሉ ጋይስ ሰብስክራይብ ላይክ ሼር እያደረጋችሁ እስቲ ያፋ እስቲ ሲያምርብኝ ነው አረፋ በስመ አብ ጋሽ ዘበርጋ መስላል አውልቀው መቤቴ ምንም አያምርም ያፊት ነው ራስ አንድ ያስለበስኪ አረ አያምርም ማርያም ምንም አያምርም የድሮ ጥበቃችን ማስተውስከኛ የሰፈራችን የናንተን አውልቀው ጥቁር ለካ ያፊት ሰማያዊ ሲጀመር ሰማያዊ አያምርም ዝም ብለውን ያንን አርግ ጥቁር ለካ እንግዲህ ጋይስ አሁን ያፋ ላይክ ሜሲስ መተናል እንደምታውቁት እና እዛ ኤችኤንዲም ላይክ ለክቶ ነበር ጥቁር በጥቁር ሱፍ እና እሱን አይታችኋል የኛውን ደግሞ አይታችሁ ሬት ታደርጋላችሁ የሆነ ስትራይክ ሱፍ ነው እኔ ያለከው ብዬው ነበር እሱ ግን ወዶታል መሰለኝ ስለዚህ እንትን ትላላችሁ ያፌ ጨርሳል እንዴ ማርያም በልና እሺ እንደኝ በቃይም ተገዝቷል ምንድነው የሚገዙኝ ምን እነሱ ነው በመዳረም እናቴ ትሙት አያምርም ያፌ ያምራል ሰፍቷል ያፌት ማርያም ሰፍቷል አያምርም ከዚህ በላይ ያፈልግ ያ አንተ ጥበቃ ለመምሰል ነው ጀምሪት ይሉጣሉ ምንም ላይክ ሱፍ አጣን ላይክ በሱ ሳይዝ አትለከው ይያሉ ይን ጭራሽ አልወደድኩትም ይሄን ጭራሽ ማለት ነው ጭራሽ አትለከው ይያሉ ከለሩ ሳይዙ ደግሞ ሌላ እንትን አሁን ሌላ ቦታ ሄደን እንለካለን ካለካንም በቃ አጣን ሱፍ ምን እናርግ ጋይስ የሜሲስ ሽቶ ቤት ደግሞ ይሄን ይመስላል በቃ የወንድ ሽቶ አለ የሴት እንደዚህ ምን እንደሚባለው ሲፎራ ምናምን የሴት እቃዎች ምናምን በጣም ያባበዱ አሉ ማለት ነው ሽቶ ቤት እዚህ ሜሲስ ማለት ነው እና እኛ ከመጣን አይቀር ላይክ ሳናረግ ብንሄድ የሚደብረንን ነገር ላሳያችሁ ሁሌ የምናረገውን ነገር ተቃለዳላችሁ እንደዚህ ድረስ መተን ና እስቲ ተቀባ ምንድነው እንደዚህ ነው እንደምትቀበው ታፍጥጣ እዚህ ድረስ መጥቼ ተቀልዳለህ እንዴ ሁላ ላይ ካሁን ልብሱን አውልቄ ሳስቀምጠው ቁም ሳጥን ውስጥ ሁሉንም ነው የሚያነካካል ሰው እንዲህ ነው የሚያደርገው እዚህ ሀገር እናቴ ትሙት ከዛ ስራ ሲሄድ እየተቀባ መውጣት ሽቶ ምናምን መግዛት አያስፈልግም ያፋም ልክ እየመረጠች እየተቀባች ነው ሁሉንም አይነት ማለት ግን ጋይስ ጀጅ እንዳታረጉን እኛ ሽቶ አለን ቤታችን ለኤክስፒሪየንሱ እዚህ ድረስ ከመጣን አይቀር ብለን ነው እንጂ ሌሎች ሰዎች ናቸው እንጂ እኛ ሁሌ እንዲናረጋለን እንዴ አናረግም እናንተም ታናረጉ ውሸት አትዋሻቸው እናንተ ናችሁ የምታረጉት እኔ አላረግም ብቻ ጋይስ ሌላ ሱፍ ቤት እስቲ ደግሞ እንግባ ተባብለናል ከያፋ ጋር ተከታተሉ ባይ ዘ ዌይ በጣም ነው የሚያምረው ዊተን ሞል ጋይስ ሶስተኛ ሱፍ ቤት ገባን እዚህ ደግሞ እንዳለ እንትን ያሉ የህንዶች ሱፍ ቤት ነው መሰለኝ ቀለም እንዳለ የደማመቀ ነገር ቆይ ላሳያችሁ እዋቸው ሱፎቹ እንደዚህ ሆነ ድምቅምቅ ያለ ምንም የሚያምር ነገር ያለ አልመሰለኝም እኔ እንደዚህ ደመቅመቅ ያለ ነገር አሁን ይሆናል ለግራጁዌሽን ምንም የሚሆን ነገር የለም እስቲ አሪፍ ነገር ካገኘን ደግሞ እናሳያችኋለን ማለት ነው ጋይስ እኔ ሱፍ እንዴት እንደሚያምርብኝ ሙሉ ሳላረገው ራሱ ናቴትም በቁምጣ ሞዴል ወክላል ወደፊት ሞዴል ነው መሆን ያለብኝ
አያምርም ግን ያፌ ሱፍ ኧረ አንተ እንደዚህ አይነት ከለር አይደረግም። በቃ ያፌ ሾው ለአንተ እንደካው ወይስ ምንም ነው? በቃ እንውጣ። ሌላ ቀን ይሻላል። እሺ ቆይ ስንወጣ ያለውን ነገር እናሳያችኋለን። ጋይስ የትም እንዳትሄዱ ተከታተሉ። ጋይስ ሱፍ አጣን። በቃ ሱፍ የለም ምንም አይነት ሱፍ። ከቻላችሁ እንደውም ይሄን ቪዲዮ የምታዩ ሰብስክራይበሮቻችን እዚህ እስቲ አሪፍ እዚህ ሀገር ሱፍ ምናምን የምታውቁት ቦታ ካለ ሪኮመንድ አድርጉን እና ሱፍ ስላጣ ነው የንዴት ስለተናደድን ትንሽ ራሳችንን መጠገን አለብን ብለን ያፋ ልጋብዘኝ እዚህ እንትን መጣ። ቺፍል ስቴክ ነው የሚባለው ምናምን መጣ። ያፋ እንትን ይገዛል ባለ 5 ብር ነው በማለት ዴሉክስ ኮም ባለ 5 ብር እሱን ለኔ ጋብዘኛል። ስንበላ ምናምን ደግሞ እንቀርጻለን። የትም እንዳትሄዱ ተከታተሉ። ጋይስ እንግዲህ ሱፍ አላገኘንም። ለዛ በቃ ቁጭ አልን፣ ተስፋ ቆረጥን። እንዳልኳችሁ ቅድም የምታውቁት ሱፍ ቤት ምናምን ካለ ኮመንት ላይ እንግዲህ ነገሩ የለም ሱፍ ጭራሽ። እስቲ ሌላ ቀን እንገዛና ከዛ ያገኘነውን ሱፍ ምናምን የሱንም የግራጁዌሽን ብሎግ እንለቅላችኋለን ማለት ነው። ለዛ ስቴቱን በአዳዲስ በጸዴ ቪዲዮዎች እንመጣለን። የዛሬው ብሎጋችን በዚህ ብንቋጨው የተሻለ ነው ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አጥቀስ ብለን አንዴ ላውራና ላበት እንጂ ምንድነው ኖ አንዴ እኔ ልናገርና እኩል አልተመጣጠነም። አንተ መበለውና እኔ መበለው ብቻ ላይክ ሼር ሰብስክራይብ እያደረጋችሁ እንትን በሉ፣ አበረታቱን። በአዳዲስ በሌላ ጸዴ ቪዲዮዎች እንመለሳለን።